ውድቀታችሁን በሚፈልጉ ሰዎች እጅ ላይ አማኑኤል አይጣላችሁ። ጉድጓድ በሚቆፍሩላችሁ ክፉ ሰው እጅ ላይ እግዚአብሔር አይጣላችሁ። አንድ ጊዜ እጄ ላይ በገባ ብሎ ቀን በሚጠብቅልህ ክፉ ሰው እጅ ላይ አይጣል። ከወደቅን የማን እጅ ይሻለናል? ብንወድቅ የሚያነሳን የማን እጅ ብቻ ነው? ለመውደቅ ስንፍገመገም የሚደግፈን ማን ብቻ ነው? የዘመመው ጎጆአችንን ያቆመልን ማን ብቻ ነው? በፈረሰው ቅጥራችን ላይ ሙሉ ሆኖ የሚቆምልን ማን ብቻ ነው? ኧረ አማኑኤል ነው። ክብር ለስሙ ይሁን። መድኃኔዓለም ብቻ። ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት የተናገረው ቃል ነው። ዳዊት ባለ አእምሮ ነው። ዳዊት መንፈሰ ጠንካራ ነው። እግዚአብሔር እንደ ልቤ ያለው ነው ዳዊት። ይገርማችኋል፣ ዳዊት እንደኔና እንደናንተ አጉረምራሚ አይደለም። አምልኮ ያውቃል ዳዊት። ለማን እንደሚበረከክ ለማን እንደሚገዛ ጠንቅቆ ያውቃል። ወገኖቼ ዛሬ እኔና እናንተ ለሁለት አምላክ ለሁለት ጌታ እንበረከካለን። አንዱ እግዚአብሔር ነው፣ ሌላኛው ገንዘብ ነው። አንዱ እግዚአብሔር ነው፣ ሌላኛው ስልጣን ነው። አንዱ እግዚአብሔር ነው፣ ሌላኛው ዝናችን ላይ ነን። ወገኖቼ የተደገፋችሁት ሁሉ የሸንበቆ ክምር ነው። ተንዶ ሳይሰብራችሁ ተንዶ ሳይጎዳችሁ የተደገፋችሁትና የያዛችሁትን ነገር ለቃችሁ አማኑኤል ላይ ብቻ ተደገፉ። ማን ያስደግፋል? ኧረ ንገሩኝ፣ ማን ያስደግፋል? ብትደገፉት ክንዱ የማይዝል ማን ብቻ ነው? ኧረ ለአማኑኤል ክብር ይሁንለት፣ ለመድኃኔዓለም እሱ ብቻ። እና ወገኖቼ ቅዱስ ዳዊት እንዲሁ አይደለም ባለ አእምሮ ነው ያልኳችሁ። መሽቶ ሲነጋ በእግዚአብሔር ፊት አያጉረመርምም። እናቶቼ ንገሩኝ፣ ዛሬ መሽቶ ሲነጋ ኪዳን እየሄዳችሁ መንገድ ላይ ከሰዎች ጋር ስትገናኙ እንዴት አደርሽ ወይዘሮ ገሌ ስትባይ እግዚአብሔር ይመስገን እንላለን አይደል? ግን ቀጥለን ደግሞ የምናቀርባት ደግሞ ሮሮ አለች አይደል? ባክሽ ሌሊቱን ሲቆርጠኝ ሲፈልጠኝ አድረ እንላለን አይደል? ምን አዳር አለ ብለህ ነው? ሌሊቱን እኮ ይኸው እንዲሁ ነው የነጋልኝ እንላለን። ግድ የለም ስትገላበጥ ብታድርም ሌሊቱን ያነጋልህ ማን ብቻ ነው? ሲቆረጥምም ሲፈልጥም ብታድር ሌሊቱን ለሞት ያላደረገብህ ደግፎ ያነሳ ማን ነው? ለዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ አለ፣ አንሰ ሰከብኮ ኖም ኮተንሳይኩስ እግዚአብሔር አንሳን ይላል። ጠዋት ተነስቶ በማለዳ እግዚአብሔር ላይ አያጉረመርምም። እንዲህ ነው የሚለው። እንዴት እንደተደግፎ እንደተነሳ ያውቃል። ታውቃላችሁ እንዴት እንደተኛችሁ፣ ግን እንደተነሳችሁ አታውቁም። በእንቅልፍ እንዴት አይነት ዓለም ውስጥ እንደነበራችሁ አታውቁም፣ አታስተውሉም። ደግፎ ያነቃችሁ ማን ነው? ወጣችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝተን ለመነሳታችን ዋስትናችን ማን ነው? እኛ እኮ እርግጠኛ ነን አይናችንን የምንከድነው አማኑኤል ስላለ ብቻ ነው። እውነት አስት ዙሪያችንን ካዳመጥነው አይን የማያስከድን ነገር